እስቲ አሁን አንተ እንደ ጃንሆይ ተናገር እስቲ ትንሽ ነገር። ኃያሉ እግዚአብሔር በቸርነቱ የሚወደውና የሚወደን ህዝባችን ጋራ በዛሬው ዕለት በመካከሉ ተገኝተን ይህንን የደስታ መልእክት ስናስተላልፍ ከፍተኛ ደስታ ይሰማናል። ክቡር የላይቤሪያ ፕሬዝዳንት ራባት ላይ በተደረገው የአፍሪካ የመሪዎች ጉባኤ ላይ ክቡርነቶ ስለኛ የተናገረውን በሰማን ጊዜ ከፍተኛ ደስታ ተሰምቶናል። አደረች ቦጌ ክፍሽ አከፍችመይ ቦግይ ኒላንች ብዬ መጣሁ ሁሉትዬ ቦግዬ ኒላንች ብዬ መጣሁ ሁሉን ጥዬ። የሬዲዮ ድራማዎች ላይ ልክ እንደ ሰካራም እየሆንክ ተጫውተሃል። እናም ደግሞ በጣም እጅግ በጣም ተዋጥቶልሃል። ምናልባት አንተ የተለየ ነገር ይኖር ይሆን ሲራክ? ብዙ ጊዜ የሰካራም ገጸ ባህሪ የተለያየ ብዛት አለው። ምልህ የሰካራም ገጸ ባህሪ እንግለጽ ብንል እኔ ለምሳሌ ከተጫወትኳቸው በሬዲዮም የተጫወትኳቸው አሉ። ግን በይበልጥ ግልጽ ዋዜማ ላይ ቶቢን ሁኜ ትርጉም ነው ዋዜማ ቲያትር እሱ ላይ ቶቢ ሁኜ ሰካራም ሁኜ ሰራሁት አለ። የእሱ ባህሪ ለየት ይላል። እህት ህየዋልልት ናቸው። እሱ ሰካራም ነው እና በቃ እየዘፈነ ይመጣል። ልቤ መዋተቱ አይ መንከራተቱ አንቺን ብሎ ሲወጣ ከቤቱ ተያተ በሳጭኝ አለው በይ ዋይ 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 ይልና ይዘላል። ያ ለየት ያለ ነው። ያ ዝም ብሎ መጠጣት መሄድ እንደዚህ አይነት ሰካራም አለ። ለራሱን ብቻ ለራሱ እንትን የሚል እና ለራሱ ምን የሚያዝናና ማለት ነው። ሌላው እዚህ አሁን አንድ ምሽት ላይ ለምሳሌ የምሰራው ስካር ይሄ ጉልላት የሚል ነው እና ምንድነው የውጭ አልጋ የቤት ቀጋ የሚባል አባባል አለ በባህላዊ አነጋገራችን። እና ጉልላት በደጅ ምቹ ነው። ገንዘቡን እንደፈለገ የሚዘራ ሰው ነው። እና ብሉ ጠጡ በቃ ለምሳሌ ተሾም ያለው ደስ ብሎኛል ብሉ ሊጠጡ ብሎ አባካይ ነገር ነው። ቤት ሲገባ ደግሞ ውጭ ካለው ሺህ ብር መንዝሮ አጥፍቶ ቤት ግን ገብቶ ለምሳሌ 150 ብር ሰጥቶ በሄን የቤት ወጪ ጠቅላላ በዚህ መሸፈን አለበት የሚል ነው። ከዚያ ሌላ አነሰ ብለው ሲባሉ 75 ሳንቲም አውጥቶ ሰጥቶ አነሰው የሚል ነው። እና በቃ ቤት መግቢያ አጣ ብሎ በዚያው ላይ የሚያዘው ትእዛዝ ሌላ ነው። ሽሮ ሲቀርብ 150 ብር ሰጥቶ ይታይ አንድ ሰው ሽሮ ሲቀርብለት የንበላለው የሚል ገናና ነው። ግን አንዳንዶቻችን